ሲኒየር ሐኪሞች ስራ አይሰሩም። ማሪ አልጨመረልኝም ተወና የአመት ደሞዜን በወር ቀይረዋል ላይ አስፓየር አድርገህ ስራ ይመጣል። አንተ ኢንፋይናይት ፖቴንሻል ያለ ብቁ ዜጋ ነህ። ከገባህና በነቃ አእምሮ ከሰራ የፈለከውን ትሆናለህ። በሴሚስተር 4 ክሬዲት አወር 5 ክሬዲት አወር አስተምረህ ዩኒቨርሲቲ መምህር ነኝ አይባልም። ተጋባዥ መምህር ነኝ ነው የሚባለው። አሁን ችግሩ የሆነው በጅምላ መታየት የለበትም። ዩኒቨርሲቲ መምህራን አርሶ አደር ጋር የሚውሉ የሚመራመሩ ግቢ የሚቀይሩ ለመንግስት ሐሳብ የሚያቀርቡ ተአምር የሚሰሩ ሰዎች አሉ። እነዚህም ማመስገን ያስፈልጋል። ሶስትም አራትም ክሬዲት አወር እያስተማሩ በሳምንት አንድ ቀን ዩኒቨርሲቲ ግቢ ውስጥ እየተቀመጡ ሌላውን ቀን ደግሞ ሌላ ቦታ እየዋሉ ፌስቡክ ላይ የቆዩ ዩኒቨርሲቲ መምህር ነኝና አድማ አረጋለሁ የሚሉ ሰዎች ደግሞ አሉ። ይሄ ጥሩ አይደለም፣ ለነሱም ጥሩ አይደለም። አድማ ቢደረግ ይዘጋ ዩኒቨርሲቲ። አድማ ቢደረግ የበለጠ ገንዘብ ይከስራል። ከዛ ምን እናገኝ? ጥቅም አናገኝ። ደረጃ በደረጃ ጥያቄ እየመለስን ብንሄድ ለሁላችን ጠቃሚ። ስራ አይሰሩም። 9000 ያነሰ ይላሉ እንጂ በስቶባቸዋል። 1 ሰዓት አይሰሩም፣ እንኳን 8 ሰዓት ማለት ነው። ሲኒየር ሐኪም ይታያል፣ ጋውኑን ጥሎ ወደ ግሉ ነው የሚሄደው። ስለዚህ ላይሰራ ነገር ከሚሆን ምን ብናደርግ ይሻላል? 2-3 ሰዓት ሰርቶ 2-3 ሰዓቱን ደግሞ ቢያደርግ አይሻልም ወይ የሚለውን እያየን በጥናት እንመልሰው። ግን ችግር አለ እዛ የምታውቁት ነው። ነርሷ ቅድም ያሉት ዝም ብሎ አይደለም። ሐኪሞች ብዙ ነገር ነርስ ላይ ጥለው ስለሚሄዱ ነው። በተለይ ሲኒየር እየሆኑ ሲሄዱ ያው ፍላጎቱም እያደገ ስለሚሄድ ብዙ ጊዜ ሆስፒታል አያጠፉም። ታውቃላችሁ፣ ኢንቫይሮንመንቱ ላይመች ይችላል፣ ደሞዝ ላይመች ይችላል፣ አስተዳደሩ ላይመች ይችላል። ግን ሀገር ነው። ሀገር ለማን ይተዋል? በማን ይተካል? ህዝብ በማን ይተዋል? ሰዎች ከውጭ መጥተው በነፃ አሁን ልብ ህክምና እናንተ ከመጀመራችሁ በፊት ከውጭ መጥተው ያከሙ ነበር በነፃ። ጥቁር አንበሳ አይደለም የዛሬ 10 ዓመት እነሱ ናቸው እየረዱ እያስተማሩ ማዕከል ፈጠራችሁ። እናንተ ህዝብ ማገዟችሁ በጣም ጥሩ ነገር ነው። መታገዝም አለበት። ከዚህ ማልፋችሁ ማገዝ አለባችሁ። ግን ሌሎች እኛን ለማገዝ የወሰኑትን ጉዳይ እኛ በምናምን ምክንያት ጫፍ ላይ እንዳለን ካሳየን ጥሩ አይደለም እና ወደ መሃል ተመለሽ ችግሩን መፍታት